እኔም ሂጄም እኔን ራሱ ሂጄ አጋዥና እሷን ለባሌ አስቀምጬ መሄዴን ልጆቼ ደግሞ ያዩትን ብዙ ነገር አይተዋል። የሚሞራቸው በጣም ብዙ ነገር አይተዋል። የተሸከሙ ብዙ ነገር አለ። ምን ሲያደርጉ የነበረውን ሁሉን ነገር ያስፈልጋሉ። ኑሯቸው ትክክል አይሆንም እኮ በእናትሽ በልጅነታቸው ይሄን አይተው። እሺ ያንን ሁሉ ሂደው መሰከሩ የሚያውቁትን ነገር። ከዛ ከሄዱ በኋላ ከመሰከርን በኋላ ማዘርም ስለነገረቻት ያለውን ነገር ሂዳ ማነው መጥታ መሰከረች። ያለውን ነገር ማለት ነው። እኔ ልጄን ያሳድጋታል ብዬ ነው የሰጠው እንጂ እንደዚህ ይጫወትባታል ብዬ በፍጹም አላሰብኩም ነበረ። ያለውን ነገር ተናገረች። ከዛ ተመለስን። ከተመለስን በስንት ጊዜው በኋላ በዋስ ተብሎ ወጣ። አንድ ወር ታስሮ በዋስ ተብሎ ወጣ። አቡዬ ጉድ ጉድ ጉድ! የ14 ዓመት ልጅ እስከ 17 ዓመት 3 ዓመት ሙሉ ሲደፍር ኖሮ በዋስ ወጣ ነው የምትይኝ? በዋስ ወጣ። ምን አይነት ህግ ነው ግን ይሄ? እንዴት የዋስ መብት ይኖረዋል ይሄ ሰው? ነገር ከዛ ወጥቶ ለራሱ እኮ አሁንም ቢያርፍልኝ መልካም ነው። በተለያየ ነገር እየጻፈልኝ በተለያየ ነገር እያስፈራራ አሁን ለራሱ ማለት ነው። እሺ ሲፈታ አንቺ በዋስ ሲፈታ ምንም አልጠየቅሽም? ሄደሽ ለምን ብለሽ ማለት ለምን እኔ እኮ አሶሳና ያለው እየተመላለስኩኝ እዛ ያለውን ገንዘብ ሁሉ ወስዶብኛል። እንደገና ደግሞ በገንዘብ ነው የወጣው። ሀቡዬ በገንዘብ ነው የሚያመለክተው እንጂ የዋስ መብት ለራሱ የለውም። ሰውዬ የተያዘ እኮ ከአሶሳ ነው። ሰውዬው ከአሶሳ ነው የተያዘ። ይሄ እኮ አድራሻ የለውም፣ ቋሚ አድራሻ። እንዴት የዋስ መብት ተሰጡት? ይህ እኮ ሙስና ነው። ምንም አውቀው ታሪክ የለም። እና አሁን ፍትህ ፈልጋለሁ። ሄደሽ ስትጠይቂ ምን ተባልሽ? ይግባኝ ጠይቁ ምናምን ነው የሚባለው። ይግባኝ ጠይቁ። እሺ ጠየቅሽ? ይግባኝ የምጠይቅበት አሁን የምመላለስበት ምንም ነገር የለም። እዚህ የህግ አካል ካለ ምናልባት እኔ መርዳት የሚፈልግ በሀሳብም ሆነ በህግ በእውቀቱ የሚያግዘኝ ሰው ካለ ምናልባት ቢተባበረኝ። ልጆች አጋጣሚ አሶሳ ነው የሚማሩት። ትምህርት ቤት አስገብቻለሁ። ለመኖር የመጣው አሶሳ ነው። ከአሶሳ አዲስ አበባ አመላለስበት አቅም ልጆች እናትሽ ጋር ናቸው? ልጆች ማዘር ሌላ ሀገር ናት። ሌላ ክፍለ ሀገር ነው ያለችው ማዘር። እኔ ደግሞ ለስራ ይሆናል ባለው ሀገር አሶሳ ነው አምጥቶ የጣለኝ። በጣም እኮ ነው የሚያሳዝነው በእውነት። በቃ ይሄ ነው ሀገራችን ጋይስ። የ14 ዓመት ልጅ እስከ 17 ዓመቷ ሲጮትባት ነው።